ብዙ ይቆያል እንዴ? አረ እየመጣ ነው አባዬ። ግን ይኸውልህ በጣም ነው የሚፈራው። ምንም ነገር እንዳትናገረው እሺ? ችግር የለውም። መጣ። አይ ግባ። አንቺ መኝታ ቤት ግቢ። ለምን? እኛ የምናወራው ነገር አለ። ግቢ። የሆነ ቦታ ግን ማወቅ ይመስለኛል። ያው ቤተክርስቲያን ሁሌ ስለማስቀድስ እዛ ሊሆን ይችላል የሚያውቅ። ምን ሆነ ነው ያረፈድከው? ያው መንገድ ላይ መረዳቸውን ሰዎች አግኝቼ እየመጻወትኩኝ ነበር። ኦኬ እስኪ ቀና በል፣ ቀና በል። አጅል ሰላም ነው ጋሼ? ሞቸራ ምን አባለ ስራ መጣ ቤቴ? አንተ ሰፈር ያሸበርክ ወጣጤ ልጄን ፈልገህ መጣ? አዎ ጋሼ። በባለፈው 8 ሴቶች አስረግዘህ ክዳ አልነበረ እንዴ? አዎ ጋሼ። እና ልጄ 9ኛ ናት? አዎ። ደስ ይላል። ልጄን ታውቃለች? አይ አታውቅም ጋሼ። እንዳይነግሯት እሺ? ችግር የለውም አልናገርም። ትጠጣለህ? አዎ። የት አለ? እንካ። እንደ እርሶ ግን ምርጥ አማች የለም እውነት? አዎ አዎ፣ በደንብ ጠጣ። እና ይሄ ነው ባልሽ? ልጆች በጉዲፈቻ የሚወስዳችሁ ሰው መጥቷል። ዛሬ ከሶስታችሁ አንድ ሰው ይወሰዳል። ቶሎ ብላችሁ ተዘጋጃችሁ። ሰላም ሰላም። እንግዲህ እነዚህ ናቸው ልጆቹ፣ መምረጥ ትችላለህ። እሺ። ያው እንግዲህ ከእናንተ መሀል የሚጣል የለም፣ ግን ያው አንድ ሰው መምረጥ አለብኝ። መሀለኛውን መርጫለሁ። የስ ኦ ቤቢ ና። አባላዘር አለበት፣ ጨምጥም አለበት፣ አዎ እከክም አለበት። ይሄ እኮ የአልሸባብ ታጣቂ ነው፣ ከትግል አምልጦ ነው የመጣው። በዛ ላይ ደግሞ ልጅ አይደለም፣ የ32 ዓመት ጎልማሳ ነው። ቁመቱ አጥሮ ነው። አዎ ከሱ ይልቅ እኛም ብትወስዱ ነው የሚሻላችሁ። አሁን ራሱ በፈታተሹት የሆነ ቦምብ ወይ መሳሪያ አታጡ። ድሮም ሀበሻ ሲያልፍለት አትወዱ እናንተ ማለት ወድቄያለሁ፣ ተሯሩጫለሁ፣ እድሜን አቃጥያለሁ። አሁን ግን የእውነት የኢትዮጵያን ሕዝብ ለማዳን ነው የመጣሁት። ቀልድ አይደለም ይሄ፣ ለቪዲዮ ኮንተንት ምናምን አይደለም፣ እውነቴን ነው። ለብዙ ዓመታት የዚህን ሀገር ህዝብ ሲያስጨንቅ ሲያሳምም የኖረውን የኢትዮጵያን ህዝብ ቀንደኛ ጠላት ለማጥፋት ቆርጬ ተነስቻለሁ። እድሜ ልኬን ሲያመላልሰኝ እና ዶክተር ይሄ ነው በሽተኛው ልጄ። ቤቢ እንዴት ነህ? እኔ ላክምህን የመጣሁት። እሺ ምንድነው የምታየው? ከቡቹ ጋር እየተጫወትኩ ነው። ቡቹ ላይፍ ቦይ እያዘጋጀውን ስለ እጅ መታጠብ የሚያስተምረውን ቡቹ ኤአይ ነው። እንደሱማ ከሆነ እኮ በጣም ጥሩ ነው። ምንድነው ታዲያ? ገላለሁ ጨርሳለሁ ምናምን ስትል ነበር። ጀርሞቹን ነው አባዬ። ላይፍ ቦይ ግሎባል ዋሽንግ ዴይን በማስመልከት ህፃናቶችን ስለ እጅ መታጠብ ለማስተማር እጃቸውን እንዴት መታጠብ እንዳለባቸው በጌም በዘፈን እንዲሁም በተለያዩ መንገድ እነሱን በሚመጥን ሁኔታ እንዲማሩበት አዘጋጅቷል። እውነቱን ነው። እንዲሁም ላይፍ ቦይ ለብዙ ዓመታት ዓለም አቀፍ የእጅ መታጠብ ቀን በሀገር አቀፍ ደረጃ ከጤና ሚኒስቴር ጋር በመተባበር ልጆችን እያስተማረ ይገኛል። እኔ ነው ማግኘት የምችለው። ይሄን QR ኮድ ስካን በማድረግ ወይም ደግሞ ሊንኩን ባዮ ላይ ማግኘት ትችላለህ። አዲስ ዘፈን። እንደ ደላው ሰው ትቀመጣለህ፣ ዱርሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል። አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ። ቶምና ጄሪ ጸጉርህም ገብቷል፣ ካልሲም ተቀዷል፣ ብብትህማ ጠረን ቀይሯል። ጥርሴ ይርገፍ እኔ አልዋሽህም፣ ምንም አትስጋ፣ ሚስት ተኝታለች ከእኔ ጋራ። ብድርህ ብዙ ነው ወዲያህ፣ በርህን ያንኳኳል አሁን አከራየ። አንተ ከቡ በሩፈት የቤክራ ከቡማ አቤት ትለኛለህ ችጋራም ስልህ። ችጋራም አቤት በላንተ ችጋራም። አቤት ጎበዝ ችጋራም። አቤት ችጋራም። ችጌ ችጋራም። ስለዚህ እየተፈጠረ ያለው ቆይ ሰውዬ በሽተኛ ነህ እንዴ? ታለንቴን ለማውጣት እየሞከርኩኝ እኮ ነው። ታለንት ታዲያ ለምን አዲሱ የበርጠሚውስ ታለንት ሾው ላይ አትወዳደር? ምንድነው መቼ? ከነሐሴ 17 እስከ ጳጉሜ 5 በተዘጋጀው የበርጠሚውስ ታለንት ሾው ላይ በመወዳደር አንደኛ ከወጣ 100,000 ብር፣ ሁለተኛ ከወጣ 50,000 ብር፣ ሶስተኛ ከወጣ 25,000 ብር እና ልዩ ስጦታዎችን መሸለም ትችላለህ። እውነትህን ነው? አዎ ውድድሩ በበርጠሚውስ የቲክቶክ እና ዩቲዩብ ቻናል ላይ ለ20 ቀን ላይቭ የሚተላለፍ ይሆናል። እንዴት ነው የምመዘገበው? የመመዝገቢያውን ሊንክ ባዮ ላይ አስቀምጬልሃለሁ ወይም ደግሞ በዚህ ስልክ ቁጥር እየደወልክ
መመዝገብ ትችላለህ። እንዲሁም ማንኛውም ነጋዴዎችና ድርጅቶች በ20 ብር ብቻ ይህን ፕሮግራም ስፖንሰር በማድረግ ምርትና አገልግሎቱን ማስተዋወቅ ይችላል። ማንን ነው የምታወራው? ያው አንዳንዴ ብቻዬን አወራለሁ። ይበላል አንተንም መሬት ይበላል አንተንም አፈር ይበላል። ለምን ታበላሽብኝ? አበድኩ ፋይናሊ። ይሻላል እንደውም ራሴንም አጥፍቼ እናንተንም ነው የማፈነዳው። እሺ ጥሩ ምንድነው? በቃ ማንም ሰው አይወደኝም ማለት ነው? ማንም ሰው አይፈልገኝም? አንተ ራስህን ያልወደድከው እኛ ምን ብለን ነው? ገንዘብ ስለሌለኝ ነው እንደዚህ የምትሆኑብኝ ነው። ግን ስራ ስለሌለህና ስላልተማርክ ነው። ችግር የለውም። እኔም ጋይቼ ሁላችሁንም አሁንም አረፈደብህም። ምንም ገንዘብ ሳታወጣ pointict.com ላይ ለ1 ዓመት በነፃ የፈለግከውን ኮርስ መማር ትችላለህ። ምን በፈለግከው ቦታ ላይ በኦንላይን የዲጂታል ማርኬቲንግ፣ ግራፊክስ ዲዛይን፣ ኮምፒውተር ኔትወርኪንግ በተጨማሪም የተለያዩ 6 ኮርሶችን በቅርቡ ማስተማር ይጀምራል። እኔን ነው መመዝገብ የምችለው። 8858 ላይ ኦኬ ብቻ በማለት መመዝገብ ትችላለህ። በጣም አመሰግናለሁ። ምንድን ነው የሚጮህ? ምነው ጋሼ ችግር አለ እንዴ? እንዴ ብትደፍረኝ ነው በባዶ እጅ መጣ ልጄን የምትወስደው? ታዲያ ምን ችግር አለው? ይሄው ዘይት ምን ይሰራልኛል? ታዲያ ምን ችግር አለው? ይሄው የመኪና ቁልፍ። በዚህ ኑሮ ውድነት እንዴት ነው ነዳጁን የምንሞላው? ታዲያ ምን ችግር አለው? ይሄው ዶዳ የኤሌክትሪክ ሞተር። ምንድነው? ከታክሲ ሰልፍ ለመገላገል ወይም ደግሞ ለዴሊቨሪ የሚጠቀሙበት ምርጥ ኤሌክትሪክ ሞተር ሊቲየም ባትሪ በመሆኑ የረጅም ጊዜ አገልግሎት መስጠት ይችላል። በዛ ላይ ከታክሲ ሰልፍ ለመገላገል ወይም ደግሞ ዴሊቨሪ የሚሰሩበት ምርጥ ኤሌክትሪክ ሞተር እንዲሁም በቂ የመለወጫ አቅርቦትና ከ1 ዓመት አስተማማኝ ዋስትናና ከረቀቁ ባለሙያዎች ጋር ከዶዳ ኤሌክትሪክ ሞተር ሳይክል ያገኛሉ። እንዲሁም በሁለት አይነት ተመራጭ ሞዴል በቪ3 እና በቪ3 ላይት ማግኘት ይችላሉ። አሁን ወሳኝ ነገር አመጣ። ባሉሳዳት አሸኛትም ወይ በሄዱ አይደለም ወይ ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ ይቅርታ። በቃ እንሂዳ። ቦታውን ወደች። ይሄ ምን አባቱን እንኳን አላመየሽ አታ እንዴ? ምን አባቱ ነው እንዴ? አተማ job were similar to some of the ones we investigated. እና በጣም ብታይ ህይወት ፈትናኛለች። እኔ አላምንም። ሞዶ ዘፈን አራንሶ ይፍታ እባክህ። መጣሽ ይሁን አምሮ በቃ ለዚህ ነው እንዴ? በእናትሽ እንዴ በእናትሽ ወይኔ ናሽ በእናትሽ በጣም ይቅርታ። እንኳን ደህና መጣ። ራስን ማስተዋወቅ ትችላለህ? እሺ እኔ ሼፍ ሳምሶን እባላለሁ። ያው እንግዲህ እንደምታዩት
የሰራሁት ምግብ እሱ ነው። እሺ እንግዲህ አቀራረቡ ላለመዋሸት የሚያምር ይመስላል። ጣዕሙን ደግሞ ሼፍ እስኪ ቀምሶ ይነግረናል። አይ እስኪ አንተ ቀመሰውና እኔ አሁን ችግር የለውም። በእውነት አሁን ቀመስኩኝ። ሼፍ ቀመሰው። ይሄኛው የሚሻለው ይመስላል። ሼፍ 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 ሰላም እንዴት ናችሁ? እንግዲህ እኔ ስሜ ተዋበች እባላለሁ። የሰራሁት ምግብ እሱ ነው። እንግዲህ ሳይድ ዲሹ አላለፍሽም። እያሾፋችሁብኝ ነው። አላለፍሽም። በቃ ሰላም እኔ አላለፍክም። እሺ አትሊስት ከፍተኸው ይሄንማ አንተ አይደለም የሰራኸው? አዎ። እና ከየት አመጣው? በዚህ ስልክ አልገባኝም። ይኸውልህ ሀቅ ስቶርን ላስተዋውቅ። ኦሪጂናል የሆኑ ስልኮች፣ ላፕቶፖች፣ ታብሌቶች፣ የስልክ አክሰሰሪዎች እንዲሁም የፈለጉትን ኦሪጂናል የሆኑ ኤሌክትሮኒክሶችን በአስተማማኝ ዋስትናና በቅናሽ ዋጋ ከሀቅ ስቶር ማግኘት ይችላሉ። እንዲሁም ከሀቅ ስቶር ስልክ፣ ላፕቶፕ ወይም ፕሌይስቴሽን ሲገዙ በነፃ ከሲምፕል ቢስትሮ የፈለጉትን በርገር መጋበዝ ይችላሉ። አድራሻችን ቦሌ መድኃኔዓለም ሰላም ሲቲ ሞል አንደኛ ፎቅ ላይ ቢሮ ቁጥር 107 ላይ ያገኙናል። ወይም ደግሞ በ091399 83 ላይ ደውለው ማግኘት ይችላሉ። በጣም ደስ ይላል። አንተም አልፈዋል። yes ራይት ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እንጃ የሆነ የሚሸት ነገር አለ። ቆይ አይቻውን እጥነት አረጋ። ወዴት እየወሰድከኝ ነው? መንገድ ስተናል እኮ። ዝም በል እንዴ! ኧረ መንገድ ስተናል። ስማ የደብረ ማሚስቴ ብቻ ችግር የለውም። ኧረ አንቺ ዝም በይ። እዛች ቤት እንግባ። እዛች ቤት እንግባ። ዝም በይ በቃ። ምን አገባኝ? ሴትዮ ሞተች። ቀበራት። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለማንም ነገር የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። ልጆችዬ የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ቻው። ካት ጨርሰናል። እስኪ ቺኔቱን አለቃ የዚህ ወር ደሞዝ አልተሰጠኝም። ቀጣዩ ይሰጣል። አረ የቤት አቡ ጀመራ ደሞ የታባክ ነበርክ ዛሬ? እሺ ችማና ያክስቴ ልጅ ናት። ያክስቴ ያንተ ክስ ልጅ ማለት ነው። አቡ በቃ ትጪ ተደግሞ ጀለም ደሞ አታስቀምጠው። እኔ ከእናንተ አንተ አቡ ልትወለድም በኋላ ነው ወደ ተመካከለ አክሽን። ሰላም ልጆች እንዴት ሲያናድድ መቻል ነው። አዎ በእናትህ ስንት ነገር ትሰጠኛለሽ ብዬ ዛሬ ሳስብ ይሄን የማይረባ አሻንጉሊት አልሰጠችኝም። ምን አይነት እንግዲህ ምን ይደረጋል? በቃ ወይ ካልሆነ ሌላች ከመቻችላለሁ። አዎ በቃ እንግዲህ እንደዛ ይሻላል። በቃ ክላስ አደረሰ። ቻው አባዬ። እሺ በቃ ልጄ ቻው ቻው። ኦሮሮ መታደል ስልክ ይኸውልህ ወንድሜ እኔ ከአንተ ጋር ምንም ችግር የለብኝም። የት ገባ?